በአፍሪካ ታላላቅ እድገት እያሳየች ያለችው ሀገር ቡርኪና ፋሶ በተለያዩ የጎሳዎች ደማቅ ሙዚቃዎች፣ ውስብስብ የእጅ ስራዎች፣ ጠንካራ የማህበረሰብ ትስስር እንዲሁም ደግሞ ፊዚካላዊና እስላማዊ በዓላት ላይ ያሉ የተከበሩ በዓላት ሁሉም በተረት ተረት የጋራ ህይወትና ጥበባዊ አገላለጽ ለአካባቢ አየር የበለጸገ አስደናቂ የባህል ባለቤቶችና በተፈጥሮ ጸጋም እያደጉ ሀገሮች ለማለት ያስደፍራል። ታላቁ መሪ ኢብራሂም ትራኦሬ አገር የሆነችው ቡርኪና ፋሶ ከቅርብ ወዲህ ያሳያች ያለችው እድገትና የማይታመን እድገቷ ደግሞ ለሁሉም መነጋገሪያና የሁሉን የዓለም መንግስታትን ጭምር መሳብ የቻለም ትልቅ አስደማሚ ተአምር ሆኖ ቀጥሏል። ሀገሪቱ ከፍተኛ ቁጥር ያላቸው ሙስሊም ማህበረሰብ ሲሆኑ ከፍተኛ ባህላዊና እምነታዊ ትዕይንትን ከሚከውኑት የጉርማ ብሔረሰቦች ጋር አብረን እንቆይ። ጉርማዎች በባህላቸው በዘመናዊ ተጽዕኖዎች የሚሰደዱ ወይንም ደግሞ እየተዳከሙ ያሉ ቢሆኑም ልዩ በዓላትን፣ የስም አወጣጥ ስነ ስርዓቶችና ጁማንቲ ወይንም የድንጋይ ሟርትን ጨምሮ የማህበረሰቡን መንፈሳዊነትና የአምልኮ ስርዓትን ያሳያሉ። ጉርማዎች በግብርና ላይ የተመሰረተ አመጋገብ ስነ ስርዓትንም ይከተላሉ። በተለይ እንደ ማሽላና በቆሎ ያሉ ዋና ዋና እህሎችን በማምረት ደግሞ የተዋጣላቸው አርሶ አደሮችም ናቸው። አስደናቂ ባህላዊ ምግቦችና መጠጦችም ያሏቸው ሲሆኑ ከምግቦቻቸው መካከልም ቶ ወይንም ሳግቦ ከማሽላና በቆሎ ዱቄት የተሰራ ዋና ወፍራም የፖላንታ ኬክ አይነት ነው። ብዙውን ጊዜ በአትክልት ላይ የተመሰረተ ኩስ ወይንም ወጥ ጋር ይቀርባል። ሌላው ሁልጊዜም የተለመደው ተወዳጅ ሾርባቸው ነው። እንደ አክራ የጋናው የበዓላት ቅጠል እንዲሁም የበአባብ ቅጠልና ኮርኔከስ ጁት ቅጠልና ሱምቡላ የፈላ የአንበጣ ባቄላ ቅመም የተጨመረበት ይህ ወጣቸው ደግሞ ልዩ ጣዕምን ያመጣል። በተዘጋጁ ደስኮች ዙሪያ በወጥና በሾርባ እንዲሁም በተለያዩ ባህላዊ ምግቦችም ይታጀባል። አሳ እና እንደ ስፒንቾ ወይንም ጎመን ባሉ አረንጓዴ ቅጠላማ አትክልቶች የተሰራ ባህላዊ ገንቢና ጣፋጭ ወጣቸው ደግሞ የኩስፒ ወይንም ደግሞ ሾርባ ወጥ በመባል ይታወቃል። የከርሰ ምድር ወይንም ደግሞ ሾርባ አንድ ላይ ከባህላዊ ስታርች ጋር ሲቀርብ ደግሞ ልዩ ሞገስም አለው። ከማሽላ የሚሰራ ቢራ፣ ከሂፕላስኮ አካባቢዎች የተሰራ ጣፋጭና ቀይ ወይን የሚመስል መጠጥ እና ከሾላ ዱቄት፣ ሎሚ እንዲሁም ዝንጅብልና ጣማሪንዳ የተሰሩ ቢሾች ከማአጉል እና ደጌ የተሰኙ የተለያዩ መጠጦችም አሏቸው። በጋና፣ ቤኒን፣ ቶጎ እና ቡርኪና ፋሶ የሚገኙት የጉርማ ብሔረሰቦች ብዙ ጊዜ የሚያሳዩት ባህላዊ ውዝዋዜ ከማህበረሰቡ አምልኮ ስርዓቶችና ከታሪካዊ ክንዋኔዎች ጋር የተሳሰሩ በባህል የበለጸጉ ባህላዊ መገለጫዎችም ናቸው። ተለዋዋጭ እንዲሁም ደግሞ ደማቅ የሆኑ ከበሮችን፣ ልዩ ዘይቤዎችንና ገላጭ እንቅስቃሴዎችንም ያሳያሉ። በተለይ የካፕል ዳንስ እና አድዋ ያሉ የአምልኮ ስርዓቶችን ማየት ደግሞ የተለመደ ነው። በጉርማ ወይንም ሞባ ሴቶች የሚቀርብ ባህላዊ ውዝዋዜ የተለየ ምት እና የተለየ የከበሮ ምትና እንቅስቃሴዎችን ባህላዊ ጠቀሜታንም ያሳያል። የጄኔራል ጉርማ ዳንሶች ብዙ ጊዜ ኃይለኛ ከበሮና ባህላዊ አልባሳትንም ያሳያል። ውድ የደብሊጎ ቤተሰቦች ከቪዲዮዎች ጋር አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቪዲዮ ከተመቻችሁና አስተማሪ ሆኖ ካገኛችሁት ላይክ፣ ሼር እንዲሁም ኮሜንት መጻፍ አይረሳ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አበረታቱኝ። የሁልጊዜ መልእክቴ ነው። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።